እንደምን አላችሁ ተመልካቾቻችንና አድማጮቻችን ይህ በiovi.com ተዘጋጅቶ የቀረበ የኮምፒውተር ሳይንስ የስኩል ሰርቨር ዳታቤዝ ማኔጅመንት ሲስተም መማሪያ ነው በአማርኛ ስሜ ዮሴፍ አዱኛ ካሳይ ይባላል ከኔ ጋር ለተወሰነች ደቂቃ እንድትቆዩ በአክብሮት ጠይቃለሁ ባለፈው ጊዜ ስንማር ቴብሎችን እንዴት ክሬት እንደምናደርግ ከዛ በኋላ እንዴት ዳያግራም ወይም ሪሌሽንሺፕ እንደምንሰራ ተምረናል ምንድነው ያደረግነው መጀመሪያ ዳታቤዝ ላይ ሄደን ዳታቤዛችንን ክሬት አደረግን ስሙ ስቱደንት ማኔጅመንት ሲስተም ይባላል ከዛ በኋላ ቴብሎች በስሩ ሰራን ቴብሎቹ ስም ኮርስ ዲፓርትመንት ፋክልቲ ግሬድ እና ስቱደንት ይባላሉ ማለት ነው ከዛ በኋላ ምንድነው ያየነው ይህንን ስቱደንት የሚባለውን ዳታቤዝ ስንማር ወይም ስንሰራ ቴብሎቹን እንዴት ክሬት እንደምናደርግ ሪሌሽንሺፓቸውን ተነጋግረናል ማለት ነው አሁን ሁላችሁም እንደምታዩት የኪ ወይም የቁልፍ ምልክት ያለበት የቁልፍ ምልክት ብቻ ወደሱ ያለበት ቴብል ፕራይመሪ ቴብል ይባላል ማለት ነው አሁን ዲፓርትመንት ምንወስደው በዚህ የቁልፍ ምልክት አለው እዚህ ጋር ግን ኢንፊኒቲ የሆነ ሲምቦል አለችው ስለዚህ ኢንፊኒቲ የሚል ሲምቦል ስላለ ይሄ ፕራይመሪ ቴብል አይባልም ማለት ነው ፕራይመሪ ቴብላችን ኪ ብቻ ያለበት ነው ስለዚህ በዚህ መሰረት ኮርስ የሚለውና ፋክልቲ የሚሉት ሁለቱ ቴብሎች ፕራይመሪ ቴብልስ ይባላሉ ማለት ነው በፕራይመሪ ቴብሉ ዲፔንድ የሚያደርግ ቴብል ሰከንዳሪ ቴብል ይባላል ማለት ነው ስለዚህ ለፋክልቲ ሰከንዳሪ ቴብሉ ማን ነው ዲፓርትመንት ነው ይሄ ማለት ምን ማለት ነው አንድን ዲፓርትመንት ሆኖ እንዲኖር መጀመሪያ ፋክልቲ ያስፈልገናል ማለት ነው ስለዚህ ዲፓርትመንት አይዲ አለን ዲፓርትመንትን የሚላለን እቺ ፋክልቲ አይዲ የምትለዋ ከፋክልቲ የተዋሳት ኪ ስለሆነች ፎሬን ኪ ትባላለች ማለት ነው አሁን ይሄ የዚህ ፎሬን ኪ ማን ነው ብትባሉ ፋክልቲ አይዲ ነው ብላችሁ ትናገራላችሁ ማለት ነው ወደ ላይ ስንመጣ ስቱደንት የሚባል ቴብል አለን ስቱደንት የሚባለው ቴብል በዲፓርትመንት ነው ዲፔንድ የሚያደርገው ምክንያቱም ስቱደንት ኪ ብቻ አይደለም ወደሱ የሚያመለክት ያለው ኢንፊኒቲ ሲምቦልም አለው ስለዚህ ይሄም ሰከንዳሪ ቴብል ነው በምን ላይ ዲፔንድ ያደረገ ማለት ነው በዲፓርትመንት ላይ ዲፔንድ ያደረገ ማለት ነው ኮርስ ላይ ስንመጣ ደግሞ ኮርስ ሰከንዳሪ ቴብል ነው በማን ላይ ዲፔንድ ያደረገ በስቱደንት ላይ ለምን ስቱደንት አይዲን ከስቱደንት ስለተዋሰና ከዚህም በተጨማሪ ኮርስ ነምበርን ከኮርስ ስለተዋሰ ማለት ነው ስለዚህ ፋክልቲ እና ኮርስ የሚባሉት ፕራይመሪ ቴብልስ ይባላሉ ምክንያቱም ይቺ ኪ ብቻ ወደ ቴብሉ ስለምታመለክት ማለት ነው ሌላ ኪ ቢኖር ኖሮ ይሄ ቴብል ሌላ ወይም ኢንፊኒቲ ሲምቦል እንዳይነን ነገር ወደሱ ቢያመለክት ኖሮ ወደዛ ቴብል ፕራይመሪ ቴብል አይባልም ነበር ማለት ነው በዚህ መሰረት ማንኛውን ምን ጊዜም ቢሆን ዲዛይን ስታደርጉ ቴብላችሁን ስትሰሩ መጀመሪያ ቴብላችሁን መስራት መጀመሪያ ያለባችሁ ከፋክልቲ ነው ዳታም ስታስገቡ ማለት ነው ይሄ ማለት ምን ማለት ነው አንድ ትምህርት ቤት ፋክልቲ ሳይኖረው ዲፓርትመንት ሊኖረው አይችልም አንድ ትምህርት ቤት ስቱደንት ለማኖር ዲፓርትመንት ሳይኖረው ተማሪ ሊኖረው አይችልም አንድ ተማሪ ኮርስ ግሬድ ለማግኘት ስቱደንት የሚባለው ያስፈልገናል ማለት ነው ግሬድ ለማግኘት ስቱደንት የሚለው ያስፈልገናል ይሄንንም ግሬድ እንደገና አንድ ተማሪ ለማግኘት ኮርስ የሚል ቴብል ያስፈልገናል ማለት ነው ስለዚህ በቅደም ተከተላቸው ክሬት እናረጋቸዋለን በቅደም ተከተላቸው ደግሞ ዳታ እናስገባለን ማለት ነው ስለዚህ መጀመሪያ ዳታ ማስገባት ያለብን ፋክልቲ ከሚለው ላይ ነው ፋክልቲ ውስጥ ካስገባን በኋላ የተጠቀምናቸውን ከፋክልቲ ውስጥ የተጠቀምነውን አንደኛውን አይዲ እየወሰድን ፋክልቲ አይዲ ያደረግን ዲፓርትመንትን እንፈጥራለን ዲፓርትመንትን ከሰራን በኋላ ስቱደንትን እንፈጥራለን ስቱደንትን ከሰራን በኋላ ግሬድን ስቱደንትና ኮርስን ከሰራን በኋላ ግሬድን እንሰራለን ማለት ነው በዚህ መሰረት ግሬድ ከመሰራቱ በፊት እነዚህ ሁለት ቴብሎች ያስፈልጉናል ስቱደንት ከመኖሩ በፊት ዲፓርትመንት ያስፈልገናል ዲፓርትመንት ዳታ ከመግባቱ በፊት ፋክልቲ ያስፈልገናል ማለት ነው በዚህ መሰረት ዳታችንን ማስገባት እንጀምራለን ማለት ነው ዳታ ለማስገባት ከፋክልቲ እንጀምራለን አሁን ፋክልቲን ራይት ክሊክ እናደርጋለን ቅድም እንደነገርኳችሁ ዲዛይን የሚለው ዲዛይኑን ለማየት ነው ሴሌክት የሚለው የገባውን ዳታ ለማየት ነው ኤዲት የሚለው አዲስ ለማስገባት ነው ስለዚህ ኤዲት እንለዋለን ማለት ነው ኤዲት ስንለው ፋክልቲ አይዲውን አስገቡ ይለናል አንድ አልኩት ሳይንስ አልኩት ወይም ናቹራል ሳይንስ ልበለው ናቹራል ሳይንስ አልኩት ሁለት የሚለው ደግሞ ሶሻል ሳይንስ አልኩት ኦኬ 3 የሚለውን ኤጁኬሽን አልኩት እነዚህ ፋክልቲዎች ናቸው ማለት ነው ኦኬ እነዚህ ፋክልቲዎች አሉን 4 የሚለውን ሜዲሲን ልበለው ስለዚህ 4 ፋክልቲዎች አሉኝ ብዬ አስገባው ጨረስኩ ከዛ ወደ ዲፓርትመንት ላይ ስንመጣ በደንብ ተከታተሉ እንግዲህ ቅድም ፋክልቲ ላይ ያስገባኋቸውን ዳታዎች መጀመሪያ እስኪ ሴሌክት አድርጌ ላያቸው እዚህ እንደምታዩት ፋክልቲ ውስጥ ያስገባሁት ናቹራል ሳይንስ ሶሻል ሳይንስ ኤጁኬሽን ሜዲሲን የሚላለኝ
ዲፓርትመንት ላይ መጥቼ ዲፓርትመንት አይዲ አንድ ማቴማቲክስ ነው አልኩት ይሄ ማቴማቲክስ የሚባለው ፋክልቲ አይዲው ከነዚህ ውጭ ሊወጣ አይችልም ማለት ነው አንድ ወይም ሁለት አለበለዚያ 3 ወይም 4 ነው የሚሆነው ስለዚህ በእውነተኛው መሰረት ናቹራል ሳይንስ ውስጥ ይገባል ማለት ነው እስኪ ይሄንን 5 ልበለው አሁን እዚህ ጋር እንደምታዩት ይሄንን ወደዚህ ላርገውና ያያያችሁት ሁለቱንም እንድትመጡ ማለት ነው እዚህ ጋር ያሉኝ ፋክልቲዎች ከ1 እስከ 4 ናቸው ይሄንን እስኪ 5 ልበለው ኮምፒውተሩ ይቀበለኛል አይቀበልም ምን ይለኛል ማለት ነው አይ ፋክልቲ ውስጥ የሌለ ዳታ እያስገባህ ነው ብሎ ይነግረኛል ማለት ነው ትክክል ነው ፋክልቲው መጀመሪያ መግባት አለበት ያልኳችሁ ለዛ ነው ማለት ነው ስለዚህ አንድ አልኩት እዚህ ጋር ሁለት አልኩት ሁለተኛው ላይ መጥቼ ለምሳሌ ሂስትሪ ብለው ሂስትሪ ደግሞ በኤጁኬሽን ዲፓርትመንት ስር ነው የሚገኘው 3 ነው አለው እዚህ ሶስተኛው ላይ መጥቼ ዲፓርትመንት አይዲ 3 ጂኦግራፊ አልኩት ጂኦግራፊም በኤጁኬሽን ስር ስለሆነ 3 አልኩት አራተኛ ዲፓርትመንት ላይ መጥቼ ኢንተርናል ሜዲሲን ልበለው አልኩት ኢንተርናል ሜዲሲን በሜዲካል ሳይንስ ስራ ስለሆነ እንደዛ አድርጌ ጨረስኩ ማለት ነው ስለዚህ እዚህ ጋር ማስገባቸው ቴብሎች በዚህ ላይ ዲፔንድ ያደረጉ ናቸው ብዬ ነገርኳችሁ ለዛ ነው ማለት ነው አሁን ዲፓርትመንትን ጨረስኩ ፋክልቲን ጨርሻለሁ ከዚህ በኋላ ስቱደንት ላይ መጥቼ ስቱደንት ለማስገባት የግዴታ ማስገባት የምችለው ዲፓርትመንት ውስጥ ያስገባኋቸውን ዳታዎች ብቻ ነው አሁን እስኪ ዲፓርትመንት ላይ ልሄድ ላሳያችሁ እዚህ እንደምታዩት ዲፓርትመንት ላይ ከ1 እስከ 4 ነው ያስገባሁት ስለዚህ ከ1 እስከ 4 ብቻ ነው ተማሪዎቹ አይዲ ሊኖራቸው የሚችለው ይሄ ማለት ምን ማለት ነው የሌለ ዲፓርትመንት ለተማሪ አሳይን ማድረግ አልችልም ማለት ነው ወይም ደግሞ ተማሪውን የሌለ ዲፓርትመንት ውስጥ አሳይን ማድረግ አልችልም ማለት ነው ይሄ ማለት ለምሳሌ አሁን እዚህ ጋር ልምጣና ስቱደንት አይዲ 12 አልኩት ስሙን ዮሴፍ አልኩት እዚህ ጋር ካሳይ አልኩት ኤጁን 23 አልኩት ጀንደሩን ሜል አልኩት ዲፓርትመንት አይዲው ወይ 1 ወይ 2 ወይ 3 ወይ 4 ነው የሚሆነው እዚህ ጋር ካሉት ማለት ነው ምክንያቱም ዲፓርትመንት ለማስገባት የዲፓርትመንት አይዲ መኖር ስላለበት ማለት ነው 5 እስኪ ልበለው ምን አለኝ ነው የለም ዲፓርትመንት አይዲ 5 የሚባል የለም ስለዚህ ዲፓርትመንት አይዲውን አስገባለኝ ልክ ይሄን ሳስገባ ዮሴፍ ዲፓርትመንቱ የት ነው ብንባል 4ን ከዚህ እንወስድና ኢንተርናል ሜዲሲን ነው እንለዋለን ፋክልቲ የት ነው ሲለን 4ን እንወስድና ፋክልቲ ቴብል ሄደን 4 ፋክልቲ ምንድነው ብለን እናገራለን ማለት ነው ስለዚህ እንዲህ ያደረግን እንቀጥላለን ማለት ነው አሁን ይሄንን እንዱ በፍጥነት ለመፍጠን ያክል እኔ ዝም ብዬ ያስገባው ላሳያችሁና 12 13 አልኩት አበበች አልኩት ተሰማልኩት እድሜዋን 32 አልኩት እሷም ፊሜል ነች አልኳት እቺ አበበች አሁን የማቴማቲክስ ዲፓርትመንት ተማሪ ከሆነች ማቴማቲክስ ዲፓርትመንት አይዲው 1 ነው የሚሆነው ስለዚህ 1 ለዋለሁ ማለት ነው እንደዚህ ያደረኩ ቀጥላለሁ ማለት ነው ወደዚህ መጣለሁ 12 13 14 ለዋለሁ 14 ስለዚህ ይሄንን ሄለን አልኳት ካሳ የምትባል አለች ብለን ብንወስድ 35 አልኳት እድሜዋን ከዛ ፊሜል ነች ዲፓርትመንት አይዲዋ ደግሞ አሁንም እሷና አበበች አንድ አይነት ዲፓርትመንት የሚማሩ ከሆነ አንድ አልኩት ማለት ነው እንደ አድርጌ ዳታውን ጨመርኩ ማለት ነው ስለዚህ ይሄንን ካጠናቀቅኩ በኋላ ዘጋዋለሁ ከዚህ በኋላ ምንድነው የምንረዳው ማለት ነው እዚህ ኮርስ ላይ ግሬድ ላይ ከመሄዴ በፊት ምን ማስገባት አለብኝ ኮርስ መግባት አለበት ይሄ ማለት ነው ኮርሱ ሳይመጣ ወይም ኮርሱ ክሬት ሳይደረግ ለተማሪ አሳይን እንዳናደርግ ይጠቅመናል ማለት ነው ስለዚህ እዚህ ጋር መጣለሁ ማትስ 101 ለዋለሁ ሶሪ ማትስ 101 አልኩት ሲኩዌል ሰርቨር የሚባል ኮርስ ነው አልኩት ክሬዲት አወሩ 3 ነው አልኩት ከዛ ማትስ 102 አልኩት ካልኩለስ የሚባል ነው ትምህርቱ አልኩት 4 አልኩት ማትስ 103 አልኩት አልጀብራ የሚባል ኦኬ አይ ቲንክ ሁሉንም ማቴማቲክስ ከምናደርጋቸው ኤንጂ 101 ልበለው እንግሊሽ ማለት ነው ከዛ እንግሊሽ አልኩት ሶሪ እንግሊሽ አልኩት ከዛ ተመልከቱ ክሬዲት አወሩን 5 አልኩት ማለት ነው አሁን እነዚህ ኮርሶች ተመዝግበውልኛል ስለዚህ እዚህ ኮርስ ስቱደንት ላይ መጥቼ መመዝገብ የምችለው ወይም ግሬድ ላይ መጥቼ ማስገባት የምችለው ነምበር 1 ስቱደንት አይዲ የሚለው ላይ ተመልከቱ መጀመሪያ እስኪ ስቱደንትን እናየው እዚህ ጋር እናየው ሶሪ እዚህ ጋር ልምጣና ካንስል በለው ሌላ ሶፍትዌር ስለጫንኩ ነው እንደዛ የሚያስቸግረን ኦኬ እዚህ ጋር ልምጣና ወደ ታች ላምጣው ይሄንን እንዲታይ ማለት ነው ምን ጊዜም ቢሆን እዚህ የምጨምረው ስቱደንት አይዲ ከነዚህ ውስጥ ብቻ ነው መሆን የሚችለው ማለት ነው 1 to 1 አልኩት ለዮሴፍ ልሰጠው ነው ኮርስ ነምበሩ ደግሞ ኮርስ ነምበር ላይ የመዘገብኳቸው ኮርሶች ብቻ ናቸው መሆን ያለባቸው ያልኩት 12 12 አልኩት
አሁን ትዝ የሚላችሁ ከሆነ እነዚህ ሁለቱ ኮርስ ነምበርና ግሬዱ መደጋገም የለበትም ብያቸዋለሁ እስኪ ደጋግመን እንሞክር ይሄ ማለት ምን ማለት ነው አንድ ተማሪ አንድን ኮርስ ሁለት ጊዜ በአንድ ጊዜ እንዲወስድ ብናደርገው ነው ይለናል ማለት ነው ዮሴፍ መውሰድ የሚችለው የተለያዩ ኮርሶችን ነው ይለናል ማትስ ዋናቱን ሰጠው ለዚህ ነው ሁለቱ ኮርስ ነምበር እና ስቱደንት አሁን እዚህ ኮርስ ቴብል ላይ ብንመጣ ሁለቱ ምንድናቸው ብለናል ፕራይመሪ ኪ ስለሆኑ ማለት ነው ሶሪ ግሬድ ላይ መተን ኮርስ ነምበር እና ስቱደንት ፕራይመሪ ኪ ስለሆኑ ሁለቱ ኮምፖዚት ኪ ስለሆኑ አይደጋገሙም መደጋገም አይችልም ማለት ነው 12 13 አልኩት ማትስ 1 ወስዳለች ሲ አምጥታለች ብለን ወሰድ ነው ማለት ነው ከዛ 12 14 የሚባል ተማሪ ያለ ነው ለመሆኑ 12 14 የሚባል አለን ሄለን ነች 12 14 የምትባለው እንግሊሽ 1 ወስዳ ያምጥታለች ስለዚህ እነነ ሪከርድ ጨረስኩ ማለት ነው አሁን ስቱደንት ቴብልም ውስጥ ፋክልቲም ውስጥ አስገብቻለሁ ግሬድም ውስጥ አስገብቻለሁ ስቱደንትም ውስጥ አስገብቻለሁ ማለት ነው እንዲህ አድርገን ስንሰራ ይሄንን ዳታ ኤንትሪ ያልን እንጠራዋለን ማለት ነው ስለዚህ እነዚህ እንዲህ አይነት ሃይራርኪካል ሪሌሽንሺፕ ይኖረናል ማለት ነው ምን ጊዜም ቢሆን በድጋሚ ዳታውን ክሬት ዳታቤዝ ቴብሉን ክሬት ለማድረግና ዳታ ለማስገባት ከፕራይመሪ ቴብሉ ትጀምራላችሁ ማለት ነው ፕራይመሪ ቴብላችን ኪ የቁልፍ ምልክት ወደ ቴብሉ የሚያመለክተው ብቻ የቁልፍ ምልክት ብቻ ወደ ቴብሉ የሚያመለክት ከሆነ ነው እዚህ ጋር የቁልፍ ምልክት ብቻ ነው ወደ ቴብሉ የሚያመለክተው ፕራይመሪ ቴብል ነው ይሄ ግን ፕራይመሪ ቴብል አይደለም ምክንያቱም ይሄ ቁልፍና ይሄ ኢንፊኒቲ ሲምቦል ወደ ዚ ቴብል ስለሚያመለክት ማለት ነው ይሄን ይመስላል ዳታ አስገብተናል የሚቀጥለው ጊዜ ያስገባነውን ዳታ እንዴት እንመርጣለን የሚለውን እናያለን ስላዳመጣችሁ እናመሰግናለን ስሜ ዮሴፍ አዱኛ ካሳይ እባላለሁ ደህና ሁኑልኝ ለሌሎች ሰዎች ይህንን ቪዲዮ ሼር ያደረጋችሁ ሌሎችም እንዳውቁ ትብብር እንድታደርጉ በአክብሮት እንጠይቃለን